ቆይ ለምን አልጠጣም አልክ? ይሻለ ነበር እኮ። ጭራሽ አጥሚት ለጠጣ እኔ ብዬ አንቺ ልጅ ግን ዝም ብዬ ሳይሽ ወንድነቴን ራሱ የምትጠራጠሪ ነው ይመስለኝ። እንዴ እስከ ዛሬ አታምንም ነበር እንዴ? ምን አለብሽ አንቺ ተሳቂ ተዝናኝ እንጂ እንዴ። ያንን ሙሉ ኮንቴነር የሚያክል ጉንፋን እኔ ላረግፈሽ አንቺ ትዝናኛለሽ። ፈታቢ ችግር የለም። ባካታ አለቃቅስ ወንድ ልጅ እኮ ነህ። ደግሞ ራስክነ እኔ አሞኛል ተነስና ሶፋ ላይ ተኛ እያልኩ እምቢ አልከኝ። አቦራሽ ይሆናል። በኋላ ደግሞ የተረፋናቴን እንዳታስቀውል። እንደውም እሱ ነው ሊሆን የሚችለው። ባይሆን ተነስና መደበቂያ እንፈልግ። የኔ ጭንቅላት ሜዳ ቴኒስ መሰለሽ እንዴ? ማንም ይመጣ የሚቀውል ተፋል። እንዴ ቆይ ምናችሁ ነው ሁለታችሁ ራሳችሁን ጠብጥማችሁ ያላችሁ? አይ ትንሽ ጉንፋን ቢጤ ይዞን ነው። ባይሆን አንቺ ምን እግር ጣለሽ? እኔማ እኮ ብደውል ቅጥቅጥ አድርጌ እኮ ደወልኩልሽ፣ ግን ደግሞ ስልክ አታነሺም። በዛ ላይ ደግሞ እሱም ቢሮ አልገባም። ከዛ ኪራ እስኪ ሂጂና ኪያን ቼክ አድርጊያት ብሎኝ እኮ ነው። በዛ ላይ ደግሞ ዛሬ ስብሰባ አለ እንዳትረሺ ብሎሻል። ኧረ በእናትሽ እኔ እንኳን አሞኛል። እውነት መሄድ እንኳን አልችልም። እንዴ እኔ እኮ ብቻዬን መሄድ አልችልም። ወይ ደግሞ ሄኖክ ለምን አብረኸኝ አትሄድም? ኧረ በእናትሽ ይኝ እስኪ የጤፋ ብጣሪ መስዬ የለ እንዴ? እንደ ጫማ ራሱ ግራና ቀኝ አይኔ ተቀያይሮ አታይም እንዴ? እንዴት እንደዚህ ሁኝ እንሂድ ትይኛለሽ? ኧረ እና በእናትህ ከእኔ እንኳን እኮ አንተ ትሻላለህ። ቢያንስ ሶፍት ደረጃ ላይ አልደረስክም። አብረሃት ሂድ። ኧረ በእናትሽ ዝም በይ። እኔ እኮ ነኝ ተረካቢሽ የሆንኩት አይደል? ለዞም እንዲህ በቸርቻሩ አይደለም በጅምላ ነው እንጂ የተረከብኩሽ። እንዴት ራሴን ራሱ እያመመኝ እንደሆነ እኔ ነኝ የማውቀው። እኔ የምላችሁ ቆይ እንዴት ነው ይሄ ነገር? ጉንፋን እኮ ካልተቀራረቡ አይጋባም። ምን እኮ ያው እንዴት አንድ ቢሮ እየሰራን አንዳችን ለአንዳችን አይጋባም ብለሽ ነው? እና ታዲያ ምን ነው? እኔ ጋርም እኮ አንድ ጣራ ስር ነው የምንሰራው። ታዲያ ምን ነው ጉንፋኑ አልደረሰኝም? አረ እንደውም አንቺ አምልጠሻል። እኔን እኮ እንደውም በግላጭ ነው እኮ ያገኘው። አዎ በግላጭ ነው ያገኘ። እውነት በደንብ አድርጎ ያስታውቃል። ይሄማ ለብቻ ነው የተሰጠ። ይልቃና ለምን አንቺ አትሄጂም? ሰዓቱ እኮ እየደረሰ ነው። የት ነው የምሄደው? ሰማያዊ ቤት ልበልሽ? ስብሰባውና እንደው ይሄናዬ በእውነት ሰማያዊ ቤት ብሄድ ይሻለኛል። እንዴ ቆይ ምን ሆናችሁ ነው? ቢሮ ውስጥ መግባባት ያቃተን ሰዎች እኮ ነን እና እሱ ማለት እንዴት ነው ጭራሽ ደግሞ ሰው ፊት የምንቀርበው? እና ሀና ብቻውን እኮ መሄዱ ራሱ የሚያሳጠው ቫሊዩ አለ። አይ እንደውም ቫሊዩ የሚያጣው እንዴት እንደሆነ ታውቂያለሽ? እዛ ሄጄ ከእሱ ጋር ስንጣላ የሚሆን ከሆነ ነው። ወይ ሀና በእናትሽ እስኪ ድርቅ አትበይ። እኔ ደግሞ ልብስ ከዚህ እፈልግልሻለሁ። ፏ ብለሽ ሂጂ። እንግዲህ እግዚአብሔር ጨርሶ ይማራችሁ። እኔ ግን ልሂድ። እንዴ ሀና ምን እየሆንሽ ነው? ሲጀመሩ እኮ ኪራ ራሱ እኛ እንደማንሄድ ካወቀ አንቺን እንሂድ ማለቱ አይቀርም። እንዴ ቆይ እኔ ሁላችሁ ሌላ ችግር መፍጠር አልፈልግም። ትናንት እኮ ምን እንዳደረግኩኝ ስላልገባችሁ ነው። የእኛ ሀትሪከኛ ደግሞ ምን ፈጠርሽ? ምግብ ሊበሉ ሲሉ እሱን ሰምተናል። ባይሆን ያልሰማነውን ቀጥይ። ፋይሉ መበላሸቱን ሰምታችኋል አይደል? አዎ ሰምተናል። ከዛ ፋይሉን ድጋሚ ሰራሁትና እንዲያየው ብዬ በዛ ምሽት ወደ ኪራ ቤት መሄድ። ከዛ ሲሄድ ምን አይነት ሰው ያጋጥመኛል? የሆነ ልጅ። ከዛ ምን አደረገ? ቢያሯሩጠኝስ? ከዛ ሲያሯሩጠኝ እኔ ደግሞ አበበ ቢቀይ ላየን አስታወስኩኝና ጫማዬን አውልቄ ባዶ እግሬ ሽከተፍ። ከዛ እንደዛ ሆንኩኝና ምን አደረግኩኝ? ኪራ ቤት ገባሁ። ከዛ ኪራ ቤት ስገባ ደግሞ ጽናት አገኘችኝና ተቆጣችኝ። ከዛ ያው በጣም ስለመሸ አትሄጂም አሉኝና እዛው ነው ያደርኩት። አንደኛ እውነት አንደኛ እንዴ የቢሮ አልበቃ ብሎሽ ጭራሽ ሰፈር ጀመርሽ። አንቺ አሁን በዚህ ከቀጠልሽ እኮ ማለት ነው በአለም ራሱ ትታወቂያለሽ። ስለዚህ ወረቀቱን በድጋሚ ከሰራሹ በደንብ ታውቂዋለሽ ማለት ነው። እና ደግሞ ከኪራ ጋር ሂዱ። ቆንጆ አድርጌ ሰባብሬ ይልክሻለሁ። ኧረ ይሄና ቆይ ለምን ብቻዬን አትልኩኝም? አይ ብቻሽንም አትሄጂም። የሆነ ሰውን መድባለን እንጂ አንቺ ብቻሽን ጭራሽ ሌላ ነገር ነው የምታበላሽው። ይማር አሜን ያኑርሽ። ወይ ሀና ቆይ ግን አሁን እሺ ምንድን ነው የሚሻለኝ? እዛ ሄጂ ከአንድ ሰው ጋር አላወራ አልተዋወቅ አርፌ እንደ ግውዝ ቁጭ ማለት ብቻ። እንደው እንደሱ አድርገሽ ነይ እንጂ ማለት ነው። የሚገርም ሽልማት ነው የምሸልምሽ። እኔ እሸልምሻለሁ፣ እውነት እሸልምሻለሁ። እንዴ ብቻ አንቺ እንደዛ አድርጊ። ወይኔ ናት እንዴት ነህ የሚስቴ ባል? ደህና ነኝ።
ስሜ ከጠፋ ጆከር እባላለሁ። እኔ እኮ የሚገርመኝ በስምም በሁሉም ነገር ከኔ ያነሰ ሰው እንዴት መርጣ ገባች? ካንተ ያነስኩ ብመስልም ግን ደግሞ እሷ ነው መርጣኛለች። እንዴት ነው እባክህ? ዛሬ ደግሞ ኮንፊደንስ ሞላ ብሏል። ምን ተገኘ? ደህና ዋል እንዴ? እንደተከበረ ሰው እያወራሁ ወዴት ነው የምትሸሸው? ከዚህ በላይ ማውራታችን ምንም ጥቅም የለውም። ለእኔ ግን አለው እንዳለው ነው የሚሰማኝ። ስለዚህ ታወራኛለህ። እሺ ያው እስኪ አውራኝ፣ እየሰማሁ ነው። አትቸኩል። ይሄ ችኮላ ነው ዋጋ እያስከፈለ ያለው። መውጫውን አሳጥቶ እያስባዘነም ያለው። ምን ማለት ነው? ማለትማ ያንተና የሰኒ ትዳር እውነት እንዳልሆነ ደርሼበታለሁ። እና የቃቃ ነው አሉ። ለእንደዛም አይበቃም። ሲጀምር ሰኒ እኔን ብቻ ነው የምትወደው። እሷንም የማገባት ነኝ ብቻ ነው። ላለፈ ክረምት ቤት አይሰራም ሲባል አልሰማህም መሰለኝ። ለማንኛውም ልጅ ከዚህ በላይ ከቆየ ጥሩ የሚሆን አይመስለኝም። ለማንኛውም ትዳር ተመስርቶም ጎጆ ይወጣል። እሺ በማያገባ አትግባሽ። ብዙ የጠገቡ ሰዎች አሉ። እኔ ደግሞ ያፈላን አስተነፍሳለሁ። እንዴት ነው ትቀላቀለኛል? እዚህ ጋር ደግሞ ሌላ ትኩሳት፣ ሌላ ወጥመድ፣ ሌላ እቅድ፣ ሌላ መስመር። መቼም አልሸነፍም፣ መቼም። እንዴ ቆይ ሰውዬ አይመጣም እንዴ? ቆይ ግን አሁን እንዴት ነው እሱ ጋር የምስማማው? ደግሞ ምን አለበት ቶሎ ቢመጣ? እኔ ስብሰባ ከመግባቴ በፊት የግድ ምግብ መብላት አለብኝ። እንዴ ደግሞ እዛ ስብሰባ መሀል ሆዶ ጮህ ቢያዋርደኝስ? አንቺ እዚህ ምን ትሰሪያለሽ? እንዴት ነሽ ጽናት? ሰላም ነው? ኪራን እኮ እየጠበኩት። ምን ለመሆን ነው የምትጠብቂው? ደግሞ አለባበስሽ ምንድን ነው? ምን እባክሽ፣ ስብሰባውን እኮ ኪያም ሄኖክም ታመሙና መሄድ አልቻሉም እና አንቺ ሂጂ ብለውኝ እኮ ነው። ስለዚህ ስለዚህ ተሳካ። ታመሙልሽ፣ አንቺ ልትሄጂ ነው? አረ እኔ ሊታመሙ ብዬ አልተሳልኩም እንጂ። እና ምን ነው ይሄ አለባበስ ለስብሰባ አልተጋነነም? ኪያ ናት እኮ እንደዚህ ያለበሰችኝ። ያምራላ። ጥሩ ላይ ናታ። ለወንድሟ ጥሩ አማራጮች እያቀረበችለት ነው። ይኸውልሽ ለስብሰባ እንደዚህ በቂ ነው። ቆይ ምን እያደረግሽ ነው? ምን ነው እንደዚህ ቆንጆ ሆነሽ ስላላየሽ ደበረሽ? ቆይ አንቺ ግን ያበዛሽው አልመሰለሽም? ቆይ ምን አድርጊ ነው የምትይኝ? ዝም ስላልኩሽ ነው? አይንሽን ከባሌ ላይ አንሺልኝ። በቃ እሺ በቃሻል። ይኸውልሽ ትሰሚኛለሽ፣ ያገባሽው ሰው ነው እንጂ መልአክ አይደለም። እሺ ደግሞ እሱን እንደማልፈልገው ደግሜ ደጋግሜ ነግሬሻለሁ። ይገባሽ እንደሆነ ይግባሽ፣ አለበለዚያ ግን የራስሽ ጉዳይ ነው። ከዚህ በኋላ ግን ዛሬ ያደረግሽውን አይነት ነገር ድጋሚ እንዳታደርጊብኝ። አረ እባክሽ ስለሱ እንዲህ ተናግረሽ ይህን ስብሰባ ትሄጂ እንደሆነ እናይሻለና። ቆይ አላበዛችሁም እንዴ? ምን አድርጊ ነው የምትለኝ? እንደውም ባሏ ፊት ላናገራት ይገባል እንጂ። ምን ሆነሻል? አትሄድም? የት ነው የማልሄድም? ወደ ስብሰባ አትሄድም? ቆይ ሲጀመር እኔ እንዳላያት ነው አይደል ውጪ ቁም ያልካት? አይ እሱ አይደለም እንደዛ ያለኝ። እኔ ነኝ በረጋ አልጠብቀው ብዬ ውጭ ጋር የቆምኩት። አይንሽ ውጣ! አሁን ቀጥ ብለሽ ከዚህ ቤት ውጭ። ጽናት ቆይ ይሄ ነገር ትንሽ አልበዛም? ከልክ አላለፈም ትያለሽ እንዴ? ቆይ አንቺ ከአንቺ ውጭ ሌላ ሴት እንደማይተኝ እንዴት አድርጌ ላሳይሽ? ይኸውልሽ እሷ ማለት ለኔ ምንም ማለት አይደለችም። ቆይ ልቤ ላይ እንደነገርሽ እንዴት አድርጌ ላሳይሽ? እውነት እንደምታወራው ከሆንክ እኔ እኮ ያልኩ ከዚህ ሴት ራቅልኝ ብቻ ነው። እስኪያት ቆይ ምንድን ነው ያደረገችሽ? እስኪ ይሄንን ያደረገችኝ ምለሽ ንገሪኝ። እሷ አውቃ ነው የምትቅለሰለሰው ሆነ ጅል የምትመስለው። አላማዋ ግን ሌላ ነው። ቆይ አንቺ እንደምትይኝ አይነት ሰው በሆነ ኖሮ እኮ በዚህ ሰዓት የኪራ ጸሐፊ ሳይሆን የኪራ አሰሪ ነበር የምሆነው። ሀብታም የሚያሳድዱ ሴቶች ምንም ቢሆን በዚህ ሰዓት ትልቅ ገንዘብ አላቸው። እሱን ደግሞ ታውቂያለሽ። እንዴት ባክሽ? ገላቸውና ስብዕናቸውን ቢያረክሱም ግን በቂ ገንዘብ እጃቸው ላይ ያላቸው። እኔ ደግሞ እንደዛ አይነት ሰው አይደለሁም። ስለዚህ ባክሽ ተይኝ፣ ዝቅ ብዬ ስራዬን ልስራበት። በቃ እንጀራዬን አትዝጊብኝ። ጽናት ከራስሽ ጋር ሁኚ። ከምታስቢው በላይ ነዝናዛ ሆነሻል። ስመለስ እናወራለን። እስከዛ ግን ከራስሽ ጋር አውሪበት። አረ ነዝናዛ ሆንኩብክ አይደል? እና ማትነዛነዘው ጸሐፊ እኮ ቆማለች። እህትም ቆንጆ አድርጋ ልካላለች። እሷን ምረጣታት አለ። በቃሽ ኪራ፣ ጭራሽ መጣህ። ያውም እሷ ፊት። ኪራ እኔ ጽናት በቃሽ።
ይሄን ዝንዝሽ በጣም ነው ይሰለኝ። ከዚህ በላይ አንቺን ሹሩሩ ማለት አልችልም። ዞር በይልኝ። አይዞሽ እሺ፣ ፊትሽ እንዳይቀላ ደግሞ በረዶ አድርጊበት። እሷ ፊት መታኝ አይደል? እንደዚህ የሚሆነው መሄጃ እንደሌለኝ አስቦ ነው አይደል? እኔ ጽናት አሰግድ ደግሞ መሄጃ እንዳላጣው አሳያለሁ። እሺ እና ለቤትሽ በቃሽ። ኧረ ቀስ። ምን ነው አንቺ በላይ ላይ? እህቴ በጣም ናፍቀሽኝ ነበረ። እንዴ ቆይ ለምንድን ነው ጥለሽኝ ሄድሽ? እኔ እኮ ያለ አንቺ ማንም የለኝም። ሳትናፍቀኝ ቀርተሽ እኮ አይደለም፣ ግን ደግሞ እንደማላስፈልግሽ አክት ስታደርጊ ነበር። አረ እንደዛ አይደለም፣ አጋጣሚ እኮ ነው። ይሄ ነገር ይለፍና ለምን እንዳደረኩት እነግርሻለሁ። ይመስለኛል ረግጠሽኝም አልፈሽ አላየሽኝም። አለው ሰኒ። አይ ቅዱስ አይቻለሁ እኮ ትንሽ ስሜታዊ ስለሆንኩኝ ነው። ደግሞ እህቴን አሳምና ስላመጣልኝ በጣም ነው የማመሰግነው። እኔ አይደለሁም ጆከር ነው እንደዚህ ያደረገው። ጆከር? ምን ያህል እንደከፋሽ ሲነግረኝ እኔም እምቢ ማለት አቃተኝ። እና እንዴት ደስ ይለኛል አንቺ ሄደሽ። አንቺ እኮ ቤተሰቤ ነሽ። እኔ ሲያለ አንቺ ማን አለኝ ሰኒ? ማንም። በቃ አሁን ሁሉንም ተውትና ምግብ እሰራለሁ። ቅዱሴ ቡና ማፈላለው። እሺ ከቡናው ብትጀምሪ ደግሞ በጣም ደስ ይለኛል። እንዴ ታዲያ ምን ችግር አለው? አቦልቶና በረካ። እንደውም ከበረካው ነው የምጀምረው። በጣም ደስ ያላል። እኔ ቦታ ይሻላል። ጎሽ እንኳን ደህና መጣልኝ። እንደውም ንብረቴን ይዛ ጠፋች ከሚለኝ አንተ መምጣት መልካም ነው። አልገባኝም። ወዴት ልትሄጂ ነው? የፈለገውን ሴት እያመላለሰ መኖር ይችላል። ከእንግዲህ እኔ ትዕግስቴ ያልቋል። እንዴ ምን ማለትሽ ነው? ቆይ ከወንድሜ ጋር ተጋጫችሁ እንዴ? መች ተስማምተን እናቅና ነው? እኔ እኮ ችዬ ዝም ብዬ እያሳለፍኩለት ነው። እንዴ እና ታዲያ ከቤት አስለቅቆ የሚያስወጣ ምን ጉዳይ ገጠመሽና ነው የምትሄጂው? ጭራሽ ጸሐፊ ፊት ይመታኛል እንዴ? ሲጀመር ለምን ይመታኛል? እሺ መምታቱንስ እሺ እንዴት አና ፊት ይመታኛል? ተስፋዬን ያስቆረጠኝ። እሺ እንዴ ማናት አና? እህት ለወንድሜ የመረጠችለት ሴት ናት። አንተም ያትና ከወደድካት ከኔና ከሷ ምረጥለት። ጽናት የራስሽን ከሰው ጋር እያወዳደሩ እኮ ደስታ የለም። እንዴ ምን ማለትሽ ነው? እኔ ያንን ማድረግ ፈልጌ ይመስላል? ወንድምን የውድድር መስፈርቱን ያስቀመጠ ይኸውልሽ፣ በዚህ ሁኔታ ከዚህ ቤት እንድትወጪ በፍጹም አልፈቅደልሽም። ወንድሜ ይምጣና ቁጭ ብለን እናወራበታለን። ክብሮም ተወኝ፣ እኔ ልሄድበት። በጣም ምርር ብሎኛል። አይሆንም ጽናት፣ በዚህ ሁኔታ ቤትሽን ለቀሽ የትም አትሄጂም። አይሆንም ክብሮም፣ ልቀቀኝ፣ እኔ ልሄድበት። እኔ በጣም ትዕግስት ያልቋል። ጽናት ቢያንስ ነኝ ስሚኝ እንጂ። አይሆንም፣ እሺ በይኝ። ቤትሽን ልቀሽ የትም አትሄጂም። ክብሮም ተው ጽናት፣ እሺ በይኛ። ክብሮም ቆይ ጽናት ድራማችን እንደምትወዱት ምንም ጥያቄ የለውም። ግን ደግሞ ዛሬ እናንተ አንድ እድል ይዤላችሁ መጥቻለሁ። እስኪ በድራማችን ላይ ያላችሁን አስተያየት ኮሜንት አድርጉልን፣ እኛም ደግሞ የምንመልስላችሁ ይሆናል። ግን ደግሞ ከዛ በፊት ለእናንተ ነው አንድ ጥያቄ አለ። ሰብስክራይብ አድርጋችሁናል? ካላደረጋችሁ ደግሞ አሁኑኑ ሰብስክራይብ ማድረግ እንዳይረሳ። እንወዳችኋለን። በጣም ነው የማመሰግነው እህቴን ስላመጣልኝ። ሁሌም ደስተኛ ስትሆኚ ማየት ነው የምፈልገው።
እውነት ከምታስበው በላይ በጣም ደስ ብሎኛል። ምንም እኮ ነግሬያት አይደለም፣ ግን በቃ የእሷ ከጎኔ መሆን ያጠነክረኛል። ድክመትሽ እኮ እንደሆንኩኝ ያውቃለኝ። ምን ማለት ነው? ያው ሰውን እኮ ስታፈቅሪ ያ ሰው ድክመትሽ ነው የሚሆነው። ሞዛዛ እንዴ አየሁሽ እኮ እኔ እስክመጣ ድረስ አላስችል ብሎሽ ስትቅነጠንጫ ነበር አይደል? ድሮም አንተ ምስጋና ይወድልም። በቃ ቅዱስም አለ ቡና እየተፈላ ነው፣ ና እንሂድ። እኔ አልገባም። ቡናውን አይደለም አንቺ ነው የምፈልገው። ስትስቂ ሁሌም ደስተኛ ሆነሽ ማየት ነው የምፈልገው። እሺ በቃ እንግባ አይደለ? ና እንሂድ። እንዴ ሰኒ እያፈርሽ ነው እንዴ? የሰማንያ እኮ ባልሽ ነኝ። አይ ያው እኔ እናንተ እኮ የተጋባ ነው ነገሮችን ለማስተካከል። ሰኒ አውቃለሁ ነገሮችን እንደማስተካኪ በ160 አገባሻለሁ። በ160 ደግሞ እሱ ምን ማለት ነው? ያው አግብቼሽ አይደል 80 ያለኝ ድጋሜ ደግሞ ሳገባሽ 160 ይሆናል ማለት ነው። ናሻውን ምግባ ምን አልከኝ ኪራ? ቆይ አንቺ ልጅ ከዚህ በላይ ፈጠን እያልሽ መራመድ አትችይም እንዴ? አታየኝም እንዴ? እኔ ራሱ እኮ እንዴት እያለከለኩኝ እንዳለው አንተ ራስህ ቀስ ማለት አትችልም? ቆይ ግን እንዴት ነው የምታየኝ? እንደዚህ ነው ሀና፣ እየቀለድኩ አይደለም። ይኸውልሽ አንቺ እኔን በሌላ አይን ማለት ይሄ ጽናት እንደምትለው አይነት ታየኛለሽ እንዴ? ቱ ምን ነው እንዴ? እኔ እኮ እንደው ስራ ስላገናኘን የስራ ጉዳይ ሆኖብኝ ነው እንጂ እንደውም ለጸብ የምፈልገው አይነት ሰው ነህ። እንዴት እኮ እንደምታቃጥለኝ ማለቴ ያው ብልህ ደስ ይለኝ ነበር። ይኸውልሽ አሁን ያልሽው ውሸት እንዳልሆነ በደንብ አውቃለሁ። ኧረ እኔ ስቀልድ ነው። እኔ ያው ታታሪነት ምናምን ለስራ ላይ ያለ ነገር እኮ ደስ ይለኛል፣ ግን ደግሞ በሌላ አይን አይቼ አላውቅም እንዴ። በዛ ላይ ደግሞ እኮ አንተ ባለትዳር ሰው ነህ። ባለትዳር መሆን ደግሞ አንደኛውና ዋነኛው አንተ እንዳልመኝ የሚያደርገኝ ነገር ነው። በዛ ላይ ደግሞ እኔ እንዳንተ አይነቱ እንዳይመቸኝም እንዴ። እኔ ቀልደኛ ተጫዋች ሰው ነው ደስ የሚለኝ እንጂ እኔ እንዳንተ እንደዚህ ፊቱን የሚቋጥር ምናምን የሚኮሳተርብኝ ሰው አልወድም። እሺ ቆይ ለምንድን ነው ለጽናት ያልታያት? አላውቅም። እድል እኮ ነው በቃ እንደዚሁ ሴቶቹ ሲያዩኝ፣ ኧረ ምን ሴቶቹ ብቻ በቃ እንዲሁ ሰዎቹ ሲያዩኝ የሆነ በቃ የሆነ የሚያናድዳቸው ነገር አለ። እኔ ምን እንደሆነ አላውቅም። ያው አስቴር ትሙት በእናትሽ ከቻልሽ እንደዚህ ብለሽ እኔ ፊት እንዳትሚ፣ እናቴን ታስታውሽኛለሽ። እኔም እኮ እንዳረሳትና በጣም ስለምትናፍቀኝ ነው 10 ጊዜ በስሟ የምምለው እንጂ የት እንዳለች እንኳን አላውቅም። እሺ በቃ እንሂድ። ደግሞ ይኸውልሽ እዛ ገብተሽ እንዳትንቀለቀኝ። በለስ ቀንቶን ደግሞ ካሸነፍን ቦነስ አለሽ። በጣም ደስ ይለኛል፣ ግን ደግሞ ካላሸነፍን ቦነሱን ወደ ቦክስ እንዳትቀይርብኝ። ነሽ እንሂድ። በፍጹም በፍጹም ያንን ሁላ ነገር አቅጭማ ወደ ቤት አምታመለች። በፍጹም አሁን የሆነ ነገር መፈለግ አለብኝ። ያንን የሰኒን አፍቃሪማ መያዝ አለብኝ። ያንን ፎቶ ልክለታለሁ። ከዛ እሱ ወደ እኔ መምጣት አይቀርም። የሚያግባባን የጋራ ሜዳ እንፈልግ ነው። ቆይ ምንድን ነው እየተፈጠረ ያለው? አለቃዬ አትከመርብኝ። ምንድነው ሰው ላይ መለጠፍ? ቆይ እኔ የምለው ከመንገድ ነው የመጣሁት አይደል? ደክሞኛል። እንኳን ደህና መጣ ብትይ ምን ችግር አለ? ለእኔ እኮ ባትመጣ ነበር የሚሻለኝ። እዚህ መተህ እኔን ከማቃጠል ውጪ ምን ስራ አለ? ይሄኔ እኮ ሳልናፍቅሽ ቀርቼ አይደለም። ይሄኔ ኩርምት ብለሽ ነው አይደል የምትይው? ለምንድነው ደግሞ የምትናፍቀኝ? በጣም ሰላም ነበርኩ እንዴ። ፍሪጅ መቆለፍ የለ፣ ድስት መደበቅ የለ። ድሮም እንደማልናፍቅሽማ እኮ ገብቶኝ ነበረ። የታላውን ቅዱሴ ይሄኔ በምግብ እጦት ልጁን አጥቁረሽዋል። አንተ ደግሞ ሲሰሙ ዝም ብለህ የምትተረተረው ነገር አለ። ሴትዮ
ይኸውልሽ መቶ አለቃ አሁን አስገብኝ። እኔ ጭቅጭቅ አልፈልግም፣ ደክሞኝ ነው ከመንገድ ነው የመጣሁት። እንደው እዛ የወሰዱ ሰዎች አሊዝ ብለው ነው? ምን አለ እየከፈልኳቸው እዛው ቢያቆዩልኝ ኖሮ። እኔ በጣም ውድ ሰው ነኝ። እሺ አሳልፊኝ ይሆን እንዴ? አንተ ጭራሽ ገፍትራይን ገባ። እንግዲህ እንደነገርኳችሁ አሪፍ አድርጋችሁ ስራውን ስሩ እንጂ ስለምለው እንዳታስቡ። የእርድናዬን ስመኝ ማን ነበር ያልካት? እረሳታለሁ እኮ። አንቺ ምን ነው እድሜሽ እየመረሽ ነው እንዴ? እንዴ ኧረ ቆይ እንደዛ አይባልም። ለማንኛውም ስምሽ ሻሺ ነሽ። በቃ አቦ በቃ በምንም አረሳም። ከጠፋብኝም ጸጉሬን ነካ ማድረግ ብቻ ነው። ግን መርሳት የሌለባችሁ ነገር በፍጹም እንደዚህ እንዳታወሩ። ምንም የማታውቁ አንቺም የቤት እመቤት ነሽ፣ አንተም ደግሞ ቤተሰብ አስተዳዳሪ አባት ነው። ምንም አያሳስብህ። እንዲህ ዘንጠን የመጣ ነው። አትጨነቅ፣ አናስባትትም። እሺ አዎ አይደል እንዴ? ስራችሁ እናንተ ታውቃላችሁ። ነው ልጃችሁ መጣ፣ እሱ ነው ልጃችሁ። ኧረ ይሄ ፈረንጅ ልጅ ነው የሚመስለው። አሁን ይሄን የወለደችው ብባል ማን ያምነኛል? አንቺ ደግሞ የእናቱ ልጅ እንጉርጉር ነው። ምን አለ አባትየውን ይመስላል ብትይ ምን ችግር አለ? እንዴት ናችሁ? እንዴት ነህ? ማዙካ እኔ ነኝ። ፋዙካ ደግሞ እሱ ነው። እንዴት አየኸን? አልገባኝም። ቆይ ምን አይነት ሰው ነው ይዘብኝ የመጣው? እኔ እኮ ወላጅ የሚሆኑኝ ሰዎች ይዘልኝ አልኩ። እና ምን ነው ስታያቸው የሚሆኑ አልመሰለ? አልገባኝም። እኔ እኮ ቤተሰብ ይዛልኝ ያልኩ ሰኒን ለማሳረፍና የራኬብን ጭቅጭቅ ላለመስማት ነው። እና እናት አባት ፈልግ፣ ገንዘቤን ከፍያ መጣሁል። የፈለገውን ነገር ማድረግ ትችላለህ፣ ግን እነሱ ነው ስጪ ላስተዋውቃቸው አልችልም። ሲጀምር አንተ የት ኖሮ የሚያቀም ቤተሰብ ነው ቤተሰብ እንደዚህ ነው እያልክ የምታወራው? ወስደህ ታስተዋውቃቸዋለህ። አይ ካልክ ግን እኔም ያንተ ወንድም መሆኔ እንዳረሳ። ቆይ ወስጄ ባስተዋውቃቸው የምታምነኝ ይመስላል? ወፍ ዘራሽ ከመባል ይሻላል። ምን እሺ አቦ ሙድ አትያዝሽብን እንጂ እኛም ሰርተን መላ እናገኝበት እንጂ ላላ በይ። አዎ አንቺ ምንድን ነው ያራድዬ ልጅ አትሆኝም እንዴ? ኧረ ምን ሆነሽ ነው ታዲያ? ቆይ እናንተ እኮ እንደዚህ እንደምታወሩ አያውቁ። ቆይ ምን ብዬ ነው ማስተዋወቃችሁ እንዴ? እዚህ አንተ ጋር ነው እንጂ እዛማ ስንሄድ ጭምት ያለን ሰው ነው የምንሆነው። እሺ ግን አደራችሁ ምንም አይነት ነጥብ እንዳትሉ። አታስብ፣ ልጃችንን እንዴት እንደምናሳምናት አሳያለሁ። በአይነት አያለ እውነቴን ነው። ይኸው እሺ በቃ እንሂድ። እናንተ ግቡ፣ እኔ እመጣለሁ። መንገድ ላይም አንዳንድ ነገር አስጠናቸው፣ እዛ ገብቶ እንዳያዋርዱ። ችግር የለውም። ስማ እንኳን ደህና በቃ ሰው ስታገኝ ከነረሳኛል ደውለህ እንኳን ደህና አትለኝም? እኔ እኮ ነግሬሃለሁ ቅዱስ፣ አንተ ስለ ሰው ታስባለህ እንጂ ሰው ስለ አንተ አያስብም። እኔ ነኝ ለቅዱስ የማላስበው? ስሚ ቅዱስ እኮ እዚህ ደረጃ እንድደርስ ማን ነው ኮትኩቶ ያሳደገኝ? እንዴት ነው እሱን የምገፋው? እንዴት ነው እሱን የምረሳው? አይ እሱን እንኳን ተው። አሁን እዚህ ፊት ለፊት ስለሆነ ነው የምታሽቀብጠው። ወይ ትዙይ፣ እንደዛ እንኳን አይደለም። እኔ ለሕክምና ውጪ እያለሁ ብታይ ቤቱን ቀጥ አድርጎ ነበር እንደ ራሴ ያዘው። ናቲን አምነዋለሁኝ። ባክቶ አንተ ዝም ብለህ ሰውን ማመን ስለምትወድ ነው። መቼስ እንዳንቺ ሰውን ያላግባብ ከመጠራጠር ይሻላል። እንደውም አንቺ ነው የሰፈር በር ላይ ነበር ማቆም። የምሬ ነው። በጣም ስለምትጠራጠሪ ሌባውን ለመመንጠር ምንም አይከብደንም ነበረ። የምሬ ነው አይደል ቅዱሴ? መጣህ አይደል? እኔን ማቃጠል ጀመርክ። እውነታንና ማናደድንማ እየለየን። እኔ እኮ የነገርኩሽ ድብቁን ችሎታሽን ነው። ከቻልሽ በደንብ ድብቂው። እሺ መቶ አለቃ ቅዱሴ፣ አንድ ነገር በለው እንጂ ይኸው ገና ከመግባቱ አሽቀንጥሬ ነው የምጥለው። ናቲ እስቲ ግባና አረፍ። ከመምጣት ለምንድን ነው የምትጨቃጨቁት? ይኸውልህ ቅዱሴ፣ እኔ ከራበኝ መንገዱ እንዳለ እረፍቱም ተራራ ነው የሚሆንብኝ። በጣም ርቦኛል ቅዱሴ። ከቻልክ ንገራት ምግብ እንድትሰጠኝ። ገና መምጣቴን ስታውቅ እኮ ድስቱንም ፍሪጁንም እኩል ነው የቆለፈችው። እንዴ እና ዝም ብለህ ስለምትበላ ነዋ። ደግሞ ለአንተም ጤና ነው የሚሆነው እኮ። እንዴ ቀስ እያልክ አረፍ እያልክ ሲርብህ ብላ። እኔ እኮ ያልኩሽ ከሆነ እኮ እራበኝ ነው። ምን አለበት አሁን ምግብ ሰጭኝ? መንገደኛ ነኝ፣ ይደክመኛል፣ ስንት ነገር አለ። ወይ ናቲ በቃ ራስህን ቢሆን ገብተህ ስራ። እንግዲህ እኔማ በራብ ክንችር ከምል ገብቼ እሰራለሁ። ይብላኝ ድስቱስ። ትዙ ለምንድን ነው ናቲ እንደዚህ የምትይው? በቃ ተይው፣ እንደፈለገ ይሁን እሱ። ስርዓት የሌለው ሰው እንደማሉድ ታውቃለህ አይደል? ግን ንግግራችሁ ስርዓት ከማስያዝ አልፎ ወደ ጸብ እየሄደ እኮ ነው ያለው። እንዴ ታዲያ ስርዓት ማስያዝ የምትችለው እኮ አንተ እኮ ነህ። ቤት ውስጥ የማይሆን ነገር ሲያደርግ ተው አታድርግ ማለት አለብህ። እሱ እኮ ባህሪው ነው። ደግሞ ይህን ያህል የከፋ ነገር ምን አደረገ?
ትዙ አንቺ በሱ መናደድሽን ማቆም አለብሽ። ሲጀመር እዚህ ቁጭ ብዬ ካንተ ጋር ለምን እንደምከራከር አይገባኝም እንዴ። ለአንተ ስለ ሰው ማስረዳት ማለት እኮ ድንጋይ ላይ አበባ እንደምትከል ማለት ነው። አውቃለሁ እኮ ለኔ ብለሽ ነው፣ ግን ደግሞ በቃ ይሄ ባህሪሽ በሰዎች ዘንድ እንደ ክፉ እያስቆጠረሽ ነው። እኔ ደግሞ ሰዎች አንቺን ክፉ አድርገው እንዲያዩሽ አልፈልግም። እና የፈለጉትን ይበሏ እንዴ። እኔ እኮ እዚህ የመጣሁት እኮ አንድ የእህቴ ልጅ ለመንከባከብ ነው እንጂ እነሱ የሚሉትን ለመስማት አይደለም። አንቺ ለኔ እንደምትጨነቂልኝ እኔም ለአንቺ እጨነቃለሁ። ደግሞ ሰዎች ስለ አንቺ መልካምነት ሲያወሩ ነው መስማት የምፈልገው። አንተ ደግሞ የማያስጨንቀው ነገር ነው የሚያስጨንቅ። በቃ ስለ ሰው ማሰብህን አቁም። ቆየሽ እኮ እህቴ። ምን ነው? ስራ ይዤ ነበር። ለምንድን ነው የፈለግሽ? አዎ በሰላም ነው እህቴ። ጥያቄሽን ለመመለስ ዛሬ ተዘጋጅተናል። የምን ጥያቄ ነው? አውቃለሁ ሳገባ በድንገት አንቺ ሳታውቂው ነው የሆነው። በዛ ላይ ጆከርንም በደንብ አታውቂው። አሁን ግን ቤተሰቦቹን ለማስተዋወቅ ትክክለኛው ጊዜ ነው። እንግዲህ በራሳችሁ ፍቃድ ማንንም ሳታማክሩ ተጋብታችኋል። ወደ ኋላ የምትመለሱ ደግሞ አይመስለኝም። ስለዚህ ያለን አማራጭ ሁሉንም ነገር አምኖ መቀበል ነው። አዎ እህቴ፣ በቃ ባለን ነገር ደስተኛ እንሆን። ደግሞ ምንም ነገር ቢመጣ አንቺ ማስከፋት አልፈልግም። ስጋ እኮ ስጋ ነው። ምንም ብንጋጭ ምንም ብንለያይ ለክፉ አንሰጣጥም። አውቃለሁ። እኔ እኮ አንቺን የምቆጣሽና ከሁሉም ሰው ሸሽጌ የሚይዝሽ መጨረሻሽ እንዲያምር ነው። አንቺ ግን ያልታየሽም። ከዛ ይልቅ አንቺን መጫኔ ነው የታየሽ። አልፈርድብሽም፣ ለነገሩ ልጅነትም ስላለብሽ። እረዳሻለሁ እኮ እህቴ፣ ለእኔ ብለሽ እንደሆነ። አይ ሰኒ፣ ገና እኮ አንቺ በህይወት በብዙ ትፈተኛለሽ። በገንዘብ፣ በቤተሰብ፣ በትዳር። እንዳለመታደል ሆኖ ግን እኔ የገንዘቡን ብቻ ነው ያለፍኩት። እንዴ ቤተሰብም እኮ ነው ያለውልሽ። እሱም አንቺ ያለሽልኝ። ግን ደግሞ እንደ ሰው እንኳን የምንኮራበት ወላጅ የለንም። ወይ እናት ወይ ደግሞ አባት ቢኖረን ጥሩ ነበር። እንዴ እህቴ፣ ካጣነው ነገር ይልቅ እኮ የምናገኘው ነገር ይበልጣል። ምናልባት ወላጅ ቢኖረን ኖሮ እኮ አሁን ላይ አንድ ላይ ላንሆን እንችል ነበር። ምናልባት እንደዚህ ጠንካራ ላንሆን እንችል ነበር። ግን ደግሞ አንቺ የምትሆኚውን ሁሉ የምታወሪላት ታላቅ እህት ነበረሽ። እኔ ግን ሲከፋኝ መሸሸጊያ አጣለሁ። ለአንቺም እንዳልነግርሽ እንዳትጨነቂ ሳጋለሁ። የቤቱ የመጀመሪያ ልጅ መሆኑ ራሱ ትልቅ ፈተና ነው። ግን አሁን አድገናል። ሁለታችንም ህይወትን ተረድተነዋል። ስለዚህ ምንም ቢፈጠር አንደባበቅም። እንደዚህ ብለሽ ቃል የምታስገብኝ አንቺው፣ መልሰሽ ደግሞ ቃልሽን የምታፈርሺው አንቺ እየሆንሽ ተቸገርኩ እኮ። እንዴ ከአሁን በኋላማ ልብ ገዝቻለሁ። ምንም ነገር አልደብቅሽም። እሺ የሆነ ሆኖ ግን የራሽን ህይወት መጀመር አለብሽ። ወይ አንቺ ወይኔ ከዚህ ቤት መውጣት አለብን። እንዴ ለምን? እዚሁ እንኑር እንጂ። አንቺም እኮ ብዙ ጊዜ እዚያ ትኖሪም አይደል እንዴ? ከአሁን በኋላ የሚሆነው አይታወቅም። ግን ደግሞ በወግ በማድረግ ነው እንጂ ዝም ብሎ አንቺን ከዚህ ቤት እንዲወስድሽ አልፈልግም። አይ እህቴ፣ እሱ እኮ አሁን የሚያስጨንቅ ጉዳይ አይደለም። ለነገሩ የጆከር ቤተሰቦች ይመጡ አይደል? ከእነሱ ጋር እንወያይበታለን። አይ እህቴ፣ እንዴ እሱ እኮ ያን ያህል አስፈላጊ አይደለም። ደግሞ በዚህ ኑሮ ውድነት እንደዚህ አይነት ነገር ማሰብ እኮ የሚጎዳን ይመስለኛል። አሁን አንቺ ስለ ወደፊት ህይወትሽ፣ ስለ ትዳርሽ ብቻ ተጨነቂ። ሌላውን ነገር ግን ለእኔ ታዩ። እሺ በቃ ካልሽ። በሰላም ነው ወንድም? በሩ እንደዚህ እየመታ ያለው ያገባል አይደለም? ብደበደበው ብገነጥሎ አይመለከትም። ምን አባው ነው እንደዚህ ያደረከው? ተረጋጋ። እኔም እሱ ለወራ ነው የመጣሁት። ተረጋጋ ወንድሜ። አንድ የምነግርህ ነገር አለኝ። ሰኒ አደጋ ላይ ናት። ልንደርስላት ይገባል። እና የምትደርስላት አብረሃ በመጋደም ነው? ምንም የተፈጠረ ነገር የለም። ያንን ያደረገው የገዛ ያገባችሁ ባሏ ነው። ሲጀመር ቆይ አንተ ለምን ለኔ መንገር ፈለክ? በዛ ላይ ደግሞ ስልኬን ከየት አግኝተህ ነው ይላክልኝ? አሁን እሱ መጣ ሳይሆን ሰኒ እንዴት ከዚህ አውሬ ልጅ እንደምናድናት ነው ማሰብ ያለብን። እኔ በጣም ህሊኔ እየወቀሰኝ ነው። እኔ ከዚህ በላይ አልችልም። በቃ እሺ ጥሩ፣ እየሰማሁ ነው፣ ንገረኝ። አሁን እዚህ ጋር ሆነን ማውራት አንችልም። እኔን ከአንተ ጋር ሆነን ካየኝ ጆከር ምን ሊያደርገኝ እንደሚችል አላውቅም። ከበድ ያለ ቅጣት ነው የሚጥልብኝ። ለምን እዚሁ ንገረኝ። ሰኒን ከዛ ማይረባ ሰውዬ ላድናት እፈልጋለሁ። አሁን ይዣ ነው የምሄደው። ያ ማድረግ እሷን ይጎዳታል እንጂ አይጠቅማትም። የላኩልህ ቪዲዮና ፎቶ እሱ ጋርም አለ። እሺ አሁን የምትነግረኝን ንገረኝ። ምን ማድረግ እንዳለብኝ ከዛ ወስናለሁ። እሺ ቢያንስ ከዚህ በር ዞር በል። እንደ ነገሩ ከታየ ለኔ ጥሩ አይደል? ድራማዎቻችንን ወዳችሁ እየተከታተላችሁን ነው። ሰብስክራይብ አድርጋችሁናል። ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁንም ኮሜንት ላይ ጻፉልን። ላይኩም እንዳትረሳ። እንወዳችኋለን። አንተ እስካሁን ሽንኩርት መላጥ ላይ ነህ እንዴ?
አንተ ኪችን ከገባበት ሰዓት ጀምሮ እኮ የድግስ ወጥ ይሰራል። ሽንኩርቱን ደብቀሽብኝ ሄደሽ እኮ በስንት የስለላ ኃይል አሰማርሽ እንዳገኘሁት እኔ ነኝ የማውቀው። ዝም በል። እዚሁ ፊት ለፊት አልነበር እንዴ? በእርግጥ እኮ ብልሽ መቶ አለቃ ሰርተህ ተዳግረህ ብላ የሚለውን ነገር እንደምትከታይ አውቃለሁ። እኔም እኮ እሱ ነገር መከተል እፈልጋለሁ። ግን ቆይ ጥሬ ሽንኩርት ያስቀመጥሽልኝ እንድግጠው ነው? ራኬብ እኮ መታ ነበር። አውቃታለሁ። እቺ አረመኔ ይኸውልሽ፣ እቺ ልጅ ከቤት በተስጫት ይሻላል። እቺ ልጅ ቤት ማቆየት ማለት ከባድ ነገር ነው። ሲጀመር እኔ ካየኋት ሰዓት ጀምሮ አልወደድኳትም። እዚህ እንድትኖር አልፈቅድም። ቆይ እሷ ምኗ ይወደዳል? እኔ ይኸውልሽ፣ እሷ ገለች እኮ ሰላም አይሰማኝም። የምሬን ነው የምነግርሽ። ይኸውልሽ ትዝታ፣ ቅዱስ እንደምንም ማሳመንሽ እቺ ልጅ ከቤታችን ውልቅ አድርጊያት። እኔ እኮ በስልክ እኮ ሰኒና ራኬብ ተጣልተው ራኬብ እዚህ ነች እኮ አላመንኩም ነበር። ደግሞ ቆይ ስገባ አላየኋትም። የት ሄዳ ነው? እኔ ምን አቀላታለሁ የት እንደሄደች። እዚህ እንድትኖር እድሉን እንኳን አልሰጠዋትም። አንድ ቀን አደረች፣ ከዛ ሄደች። የምር መቶ አለቃ፣ በህይወትሽ ሊያጸድቅሽ የሚችለውን ትልቁን ስራ ነው የሰራሽው። ለዚህ ክብር ይገባሻል። ስለማታውቀኝ እኮ ነው። እኔ ትዝታ እንደሆነ ያሰብኩትን ከማድረግ ወደኋላ አልልም። ቅዱስ ዝም ብሎ ሰው ያመጣል፣ ይሰበስባል፣ እዚህ ያስቀምጣል። ይሄ ነገር እንዴት ነው? ቆይ እኔንም ይጨምራል እንዴ? እና ይሄ ያንተ ቤት ነው? እሱማ አይደለም፣ ግን ደግሞ ያንቺም አይደለም፣ የቅዱስ ቤት ነው። ስለዚህ አንተንም ብናገርህ ሊከፋ አይገባም። ግን በጣም የሚያስደስተው ነገር ምንድነው ታውቂያለሽ? ያንቺ ቤት ያለ መሆኑ የቤት እንዴ የእህቴ ቤት እኮ ነው። ስለዚህ እንደፈለኩኝ ማዘዝ መብቴ ነው። ይኸውልሽ ደስ የሚለው ነገር ቅዱስ ለእኔም ጓደኛዬ ነው፣ በጣም የምወደው ጓደኛዬ። ስለዚህ መውጣት ካለብን እኔም አንቺ ነን መውጣት ያለብን። ደግሞ አንድ ነገር ልንገርሽ፣ ቅዱስ እኔን ካጣ መተንፈስ አይችልም። እኔ ኦክሲጅኑ በይ። ኧረ ተው አንተ። መቼ ነው ደግሞ እንደዚህ አይነት ወሬ የጀመርከው? የምሬን እኮ ነው መቶ አለቃ። እንደው እኮ ትእዛዞችሽ እኮ እንዴት ምድር እንዳደረገው ብታውቂና እሱ ቢነግርሽ ኖሮ ዛሬውን አታሪም ጥልትግሮች ነበር የምትወጪው። እስቲው አንድ ሳምንት እንደው ብጠፋ ልጁን አግርተሽ እኮ ታደርጊልኛለሽ። አትሳሳት። እንደውም አንተን ስርዓት እያስያዝኩለት በስርዓት ነው እየኖረ ያለው። ቆይ እኔ የምለው እንደው ውሃ ስትጠጪ አላይሽ፣ ምግብ ስትበይ አላይሽ፣ ስተኛ አላይሽ። ምንድን ነው? ተርሚኔተር ነሽ እንዳንቺ ሴትዮ? ቆይ እንደው አንቺ ምንም ትዘታ አለሽም፣ ትእዛዙ ነው ስምሽ። ሴትዮ ግድ የለም እኔ አልበላም፣ በኋላ በላለሁ ብዬማ አልበላም። እጂ ገብቼ ብተኛ ይሻለኛል። ትዙ መቶ አለቃ የሴት ኮማንዶ ነች። በተጣላን ቁጥር ታስፈራራኛለህ። አንተ ዛሬ ማለት በዚህ ነው ሾገበን። ቅዱስ 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 ነው አንተ ዘረጥ ነው። አንቺ ሴትዮ የሚያደርግ ነው የምትይኝ? በቃ ተይኝ። እንዴ ለምንድን ነው የማትይኝ? ቅዱስ አንተ በላት እንጂ። ምለቅ መስሏል። ምን እየሆናችሁ ነው? ተረጋጉ እንጂ። ምንድነው እንደ ህፃን ቤቱን የምትበጠብጡት? እዚህ ማንንም እያመጣ ቤታችንን ክብር አሳጣው። ቅዱስ የምን ላድርግ? የምር ምንም አላረኳትም። እኔ አሪፍ የምግብ እየሰራሁ ነበር ኪችን። መተረፍ ነች ነገር የፈለገችኝ አይደል? ናቲ ምን አለበት አንተ እንኳን ብትረዳኝ። እኔ በአንተ ምክንያት ማበድ አለብኝ እንዴ? ደህና ሄደ ቤቱ ሰላም አግኝቶ ነበር። ይኸው መጣክ። አሁንም እኮ ማስወጣት ትችላለህ እንዴ? ምን አስጨነቀ? ትዙ ቆይ ይሄ ልጅ ምን አደረገሽ እንደዚህ ጠምደሽ ያልሽው? እኔ እዚህ ብቻዬን መኖር የሚጠቅምሽ ነገር አለ? እኔ እኮ አሁንም እንደነዛ ጓደኞች እንዳይሰብሩ ስለምፈራ ነው። በቃ እነሱ ሌላ ሰዎች ነበሩ፣ እሱ ደግሞ ሌላ ሰው። ሰው ሁሉ እንዴት ነው በአንድ ጭንቅላት ሊያስብ የሚችለው? አዎ ቅዱሴ እንደሱ ነገራት። የምር እኔ አንተ ልክ እንደ ወንድሜ ነው የምወድህ። እኔ አንተ ላይ ክፋት አንድም ቀን አስቤ አላውቅም። የምር አሁን እንደዚህ የምትሆነው ቤት ውስጥ ስለተቀመጥክና ከሱ ምንም ጥቅም ስላላገኘ ነው። ነገ ተመቻችቶልህ ስትወጣ ዞር ብለህ የት ወደክ ብለህ እንኳን አታየውም። ቆይ ግን እኔ ምን አድርጌሻለሁ? አንተም ዝም በል ናቲ። ትዙ እንደዚህ የምትሆንበት እውነት አላት። አንተም እሷን ከማናደድ ውጭ ሌላ ነገር አታውቅም። የምሬን እኮ ነው ቅዱስ። ምን አድርጌ ነው? እንደውም የራሳችሁ ጉዳይ፣ እንደፈለጋችሁ ነው። እንዴ ወዴት ነው የምትሄደው? ይሄ እኮ የቤተሰቦቻችን ስጦታ ያንተ ቤት ነው። እኔ ከምንም በላይ ሰላም የምፈልግ ሰው ነኝ። እንደዚህ እየሆናችሁ ደግሞ እኔ እዚህ መቆየት አልችልም። እሺ በቃ የትም አትሂድ። እኔ ሁሉንም ነገር እተዋለሁ። ይቅርታ ቅዱሴ፣ ገና ከመምጣቴ ቤትን ረበሽኩት አይደል? ሰላም አግኝተ ነበር። ትንሽ ጊዜ ነው። ትንሽ ነገር ሰርቼ የተወሰነች ቤት ተከራይቼ ይወጣሉ። የተወሰነ ጊዜ ብቻ ነው። እኔ እንደዛ አላልኩም። ቤቱ በጣም ሰፊ ነው። አይደለም ለሶስታችን ሌላ አንድ ቤተሰብ ቢጨመር ማኖር ይችላል። እናንተ ግን ልትስማሙ አልቻላችሁ። ቅዱሴ እኔ እኮ ሰው ጠልቼ አይደለም፣ ግን ያኔ ባመንካቸው ጓደኞች ተገፍተህ ስትጎዳ አስታውሳለሁ። ቢያንስ ያኔ እንኳን ቤተሰቦችህ ነበሩ። አሁን ደግሞ ያ ነገር ድጋሚ ቢከሰት እኔ ምን እንደምሆን አላውቅም። አውቃለሁ ለእኔ አስበሽ ነው፣ ግን ደግሞ እየሄድሽበት ያለው መንገድ ነገሮችን ይበልጥ የሚያወሳስብ እንጂ የሚያስተካክል አይደለም። እሺ በቃ አንተ ተረጋጋ። እኔና ናቲ ለመፍታት እንሞክራለን። አንተ ግን የትም እንዳትሄድ እሺ? ቅዱሴ
አንድ ቀንም በእኔ ስቃት አታውቅም አይደል? ሁሌ እንዳስከፋውክ ነው። የምር ከዚህ ቤት እኔ ማባረር ከፈለክ ውጣ በለኝ። የምር ምንም አልከፋብህም። እሺ አንተ ደግሞ ምንድን ነው የምታወራው? እኔ ባንተ አዝኜ ባላቅም ሲጀመር አንተ ያደረግከው ምንም ነገር የለም። አሁንና ተቀመጥ። የምሬ ነው። እኔ መቶ አለቃ ነግራኛለች። እኔ ስመጣ ነው እንደዚህ የሆናችሁት እንጂ ደስተኛ እንደነበራችሁ ነግራኛለች እኮ። ናቲ ምንድን ነው የምታደርቀኝ? ያንተና የትዙ መጣላት ብርቅ ነው እንዴ? የምር ቅዱሴ አንዳንድ ጊዜ ሰው ላይ መደረቤን ሳስብ ሱራን አውቅሰዋለሁ። የዛ ጊዜ እኔን ልክ እንደ ህፃን ልጅ እንደዛ አቁቶ ከሚያኖረኝ ምን አለበት ራሴ እንድችል የራሴን መንገድ ቢያሳየኝ ብዬ አስባለሁ። የምር አንዳንዴ እሱን ነው የማወቅሰው። ናቲ እንደዛ አትበል። አሁን እኮ እየሰራህ ነው ያለው፣ ደግሞ እየተቀየርክ ነው። ምናልባት ጓደኛ አሳጥምዶ ሰጥቶክ ሊሆን ይችላል። ፍቃደኛ ከሆንክ እኔ እንዴት እንደምታጠምድ ላሳይክ እችላለሁ። አዎ ቅዱሴ፣ እኔ የምፈልገውም እሱን ነው። የምር ሰው ላይ መደረብ አልፈልግም። የተደራቢነት ስሜት እንዲሰማኝም አልፈልግም ቅዱሴ። እኔም እሱን ነው የምፈልገው። የምር አንተ ልታለቅስ ነው እንዴ? ኧረ እባክህ ፈር፣ ወንድ እኮ ነህ። እና ቅዱሴ ቆይ ወንድ ልጅ አይኑን ባያመነጭም ያለው ማን ነው? እኔ ቶሎ ነው ነገሮች ወደሚያስብሱኝ። አረ በቃ ተረጋጋ። እንዴ ምን ሆነ ነው? የምር ቅዱሴ እኔ እዛ ጓደኞቼን ሳይ እንዴት እንደቀናው የምር ልነግር አልችልም። እነሱን አይቼ በቃ ተገርሜ ስመጣ ደግሞ እዚህ ትእዛዙ የሆነ ሴትዮ ደግሞ ይኸው ላይፍ እንዳለ ታጨበላልቋለች። ግራ ገባኝ እኮ ነው ቅዱስ። በቃ አታለቃቅስ። እኔ አሁን ቆንጆ ምሳ ጋብዛለሁ፣ ፏ ትላለህ። ተው ቅዱስ፣ እኔ እንደ ድሮ በወዴ ምናምን የምታለል ሰው አይደለሁም። እሺ ቅዱሴ የምር መስሎ ተከፋፈረ። ራቄ ፊቴል ተጠብይ እኮ ነው። እንውጣ እባክህ። አንተ ሰው እንዴት ለ5 ደቂቃ እንኳን መከፋት ያቅተዋል? የምትገርም ሰውዬ። በልሽ ስራ ሄጃለሁ ብላል ነበር። ለምን ተመለስክ? እንደዚህ ሆነሽ እንዴት ነው ስራ የምገባው? ቆይ ምሩ ግን ታውቁሻል? ምንም እኮ በማላውቀው ጉዳይ አኩርፈሽኛል። መስሎ ነው ያን አኮረፍኩ። አሁን ጠዋት ደህና ነበርሽ እንዴ? ምግብ አቀረብሽ እንብላ ስልሽ አልበላም አልሽ አይደል? ሲቀጥል ደግሞ ወደ ስራ ሄድ ቻው እንኳን አላልሽኝ። ምግብ ያልበላሁት ስላላሰኘኝ ነው። ቻው ያላልኩ ደግሞ ስራ ይዤ ስለነበረ ነው። ምንም የማያሳምን ምክንያት ነው እየሰጠሽኝ ያለሽው። ናሆሜ ግን አሁንም እንደ ድሮ ልክ እንደ መጀመሪያ እድን ተወደኛለህ? እናቴ እንደውም ከድሮ በላይ ነው የምወድሽ። ሲቀጥል ደግሞ ክብልሽ ፍቅር ትክክለኛ ሰው ላይ ከጣለሽ እያደረ ፍቅርሽ ይጨምራል እንጂ አይቀንስም። እስኪ ምሩሙች ከልብ ያፈቅርሻለሁ ብለናል እንዴ? ምን በወጣሽ እናቴ። እኔ ራሴ ልሙትልሽ። ይኸውልሽ ድሮ ከማፈቅርሽ በላይ አፈቅርሻለሁ። ቆይ ግን ይህን ጥያቄ ጠየቅሽኝ አሁን ለኔ ስለመጣች ነው? አላውቅም። ምን እየተሰማኝ እንደሆነ ግራ ገብቶኛል እናቴ። የጥፍርሽን ቆሻሻ ያክል እንኳን ስጋት እንዳይገባሽ። ይኸውልሽ ፍቅሬም ሁሉም ነገር አንቺ ብቻ ነሽ አይደለም። እና ያቺ እሌኒ ማንም ልዕልት ነኝ ብላ የምታስብ ሴት ብትመጣ እንኳን እናንቺን አትለያየንም። እሺ ናሆሜ፣ እኔ ከዚህ በኋላ አንተን አጥቼ መኖር አልችልም። በቃ ከዚህ ርቀን እንሂድ፣ አዲስ ህይወት እንጀምር። እናቴ አዲስ ህይወት ለማየት የትም መሄድ አይጠበቅብንም። እዚሁ አንድ ላይ ሆነን አዳዲስ ደስ የሚሉ ነገሮች እየፈጠረን ደስተኛ እንሆናለን። ግን እኮ ብዙ ፈተና አለፈ፣ አሁንም እየተፈተንን ነው ናሆሜ። እኔ ግን ሊደክመኝ ነው መሰለኝ። እማ እንዳትደክሚብኝ። እኔና አንቺ እኮ በጣም ብዙ ወደፊት አለን አይደል እንዴ? ስለዚህ አደራ እንዳትደክሚብኝ፣ ጥንክር እያልሽ ነው መምጣት ያለብሽ። አላውቅም ናሆሜ፣ ውስጤን ደስ የሚል ስሜት የተሰማኝ ነው። እማዬ ደግሞ ደውላ መጥፎ ልማየው አለች። እማ ይኸውልሽ ምንም አይነት መጥፎ ነገር ቢፈጠር እኔና አንቺ መሀል አይገባም። እሺ እየተጋገዝን እናልፈዋለን። እሺ የልቤ ዘላለም ገዢ ደግሞ አንቺ ብቻ ነሽ። በጣም እወዳለሁ። እኔም በጣም እወድሻለሁ። የሆነ ሰው አማቾቹ ሊመጡ ስለሆነ ቤቱን እያስተካከለ ነው። እንዴ ለነሱ ብዬ እኮ አይደለም እቴ፣ ላንቺ ብዬ ነው። ማለት ያው ቤታችን እንደዚህ ፏ ብሎ ሲያዩ ከምን አይነት የተከበረ ቤተሰብ እንደመጣ እንዲያውቁ ብዬ ነው። ቤታችንን ሳያውቁ ያንቺን ስነ ምግባር አይተው በረዳት ይችላሉ።
ውይ እህቴ አንቺ ባትኖሪ ኖሮ ምን ይውጣኝ ነበር? መታደል እኮ ነው እንደዚህ ከራሷ በላይ የምታስብልኝ እህት አለኝ። እሺ ያው ሙገሳው ይቆየንና ልብስሽን ቀይሪ እስኪ። እንዴ የለበስኩት ምን ሆነ? አይ ብዙም አያምርም። ደግሞ አማቾቹ ሲመጡ እንደዚህ ነው የምትለብሽው? እንደውም ድንገት ሆኖብኝ ነው እንጂ እኔም አንድ አይነት ሀበሻ ልብስ እንድናሰራ አስቤ ነበር። እሱማ እውነተኞቹ ሲመጡ ይደርሳል። ለዚህኛው ግን አትጨነቂ። እውነተኞቹ ማለት ያው ለሰርጉ ሲመጡ ብዬ ነው። ለቅልቅሉ ምናምን ያው ደግሳለሁ ብለሽ የለ? ለዛውም በሰፈሩ ራሱ ተሰምቶ የማይታወቅ አይነት ሰርግ ነዋ። ድል አድርጌ ነው ደግሼ የምደርሽ። ተማመንብሻለሁ እህቴ። በይ በቃ አሁን የሚሰራ ነገር ካለ ምን ያስተካክለዋለሁ። አንቺ ግቢና ራስሽን አስተካኪ። አይ ተይው በቃ እህቴ፣ እኔ ብዙ መጨናነቅ አልፈልግም። ይሄ እኮ መጨነቅ አይደለም፣ ግን ደግሞ ቆንጆ ሆነሽ እንድታይኝ ነው የምፈልገው። እንደውም እንደዚህ ቢለምዱኝ ነው የሚሻለው። ወደፊት ወደ ቤት ሲመጡ ሳልዘጋጅ አይተኝ እንዳይደነግጡ እንደዚሁ በይ ነው የሚሻለው። ውይ ሰኒ፣ አንቺ ካልመሰለሽ እኮ ሰውን አሰሚም። አሁን ግቢና ቀይር ያልኩሽ። አይ እህቴ፣ አንቺ እኮ ዝም ብለሽ ነው የምታካብጂው እንጂ አሁን ያለው አለባበሴ ከበቂ በላይ ነው። ከኔ ጋር ከምትከራከሪ ራሽን ግቢና በመስታወት ይው። ከዛ ምን እንደምመስይ ሲገባሽ ራሽ ታስተካክያለሽ። ምን በቃ እንደዚህ በጣም ቆንጆ ነኝ፣ አለቀ። ቆይ ከዚህ በፊት ያውቁሻል እንዴ? አይተውሻል? ኧረ እኔ ከነ መፈጠራቸው ራሱ አላውቃቸው። እና እንዴት ነው በዚህ ልክ ያቃለልሻቸው? አማች እኮ አቃቂር ሲያወጣ አይጣል ነው። እኔ በኋላ የለውበትም። የፈለጉትን ያሰቡ ልጃቸው እንጂ እነሱ አያኖሩኝ። አይ መስሎሽ ነው? ምንም ልጁ ቢወድሽ አማቾችሽ ካልወደዱሽ እናንተን ለመለያየት ጉድጓድ ሲቆፍሩ ነው የሚያድሩት። ስለዚህ በብልሃት መያዝ ነው። እሺ ይይዛቸዋለሁ፣ ግን እኔ በሩቁ ነው እንጂ ያን ያህል ላቀርባቸው አልፈልግም። እሱ የተቀደሰ ሀሳብ ነው፣ ግን ደግሞ እዚች ሀሳብ ላይ አንድ ነገር ብትጨምሪ ቆንጆ ይሆን ነበር። ምን? ገባ ብለሽ ራሽን ብታስተካኪ ቆንጆ አስተሳሰብ ከቆንጆ መልክ ጋር እንዳለሽ ያዩ ነበር። እሺ እንደው ታካብጂ ነው እንጂ እኮ እንደዚህ ቆንጆ ነኝ። ግን በቃ እሺ ደስ ይበልሽ። ከላይ ያለው ልቀይረው። ሰላም ለዚህ ቤት ናሜ፣ እንዴት ናችሁ? እሺ ጎረምሳ፣ ዛሬ ስራ የለም እንዴ? እንዴት ቤት ተገኘ? ምን እባክህ ትንሽ ደበረኝና ለምን ረፍት አላረግም ብዬ ወጥቼ እኮ ነው። አንተስ በሰላም ነው? ባሳደቡልኝ የመጣው? አዎ እኔማ ምሩ የማማክር ነገር አለ ስትለኝ ጊዜ ነው የመጣሁት እኮ። የኔ ምሩ? አዎ ደውላልኝ አንተ ቤት ልምጣ ስትለኝ አይ የለም እኔ እመጣለሁ አልኳትኝ። ምን ልታማክረኝ እንደፈለገች የሰማኸው ነገር አለ? ምንም የማውቀው ነገር የለም አባ። ቆይ ልጥራት። ምሩ ምሩ! ወይ ነው ጋሼ እንዴት ነሽ? አረፍ በል። እሺ አሁን በቃ ተሻለኝ ብለሽ ጉድ ጉድ ማለት አበዛሽ አይደለም? አይ እኔ እኮ እየሰራሁ አይደለም፣ ሀዊን እያዘዝኳት ነበር። አባ እባክህ እንደው በዚህ አጋጣሚ ምከርልኝ። ልጅቷ በቃ የሚሰራውንም የማይሰራውንም ቀንም ማታም እየሰራች አላርፍ ብላ አስቸግራኛለች። እንዴ ቤት ውስጥ ጉድ ጉድ ማለትማ የሴት ወጉ ነው። ምን ማለት ነው? እስኪ ንገርልኝ ጋሼ። ናኦሚ እኮ በቃ ምንም ስራ ሳልሰራ እንድቀመጥ ነው የሚፈልገው። እሱን ሌላ ጊዜ እንማከርበታለን። አሁን ይልቅ በሰላም ነው የፈለግሽኝ? ምናልባት በዚህ ሰዓት ማንሳቴ ትክክል ላይሆን ይችላል፣ ግን ደግሞ ከዚህ የተሻለ ሰዓት አላገኝም። እማ ቆይ የተፈጠረ ነገር አለ እንዴ? ምንድን ነው እንደዚህ ያስጨነቀሽ? አይ ምንም የለም። እኔ እኮ እንደውም ጋሼን ብቻውን ላውራው ያልኩት ሀሳቡ ትክክል እንደሆነና እንዳልሆነ ለማወቅ ነበር። ምንድን ነው? ተናገሪ እንስማው። ጋሼ እማዬ ከዚህ ከሄደች ቀን ጀምሮ እኔና ናኦሚ እንድንጋባ እየነገረችኝ ነው። ያው አብረን ብንኖርም አለመፈራረማችን ግን ቅር አሰኝቷታል። እና ይሄን ነው ልክ ባልሆነ ምናምን ነገር የምትይው? እምሩ ይሄ እኮ የሁሉም እናት ፍላጎት ነው። አዎ ግን ሰዓቱ አሁን አይደለም ብዬ ነው። የምን ሰዓት ነው የምታወሪው? አንዲት እናት የልጇን ዓለም ለማየት ብትመኝ ምን ክፋት አለው? ነው ግን እኮ እንደዚህ በድንገት ሲሆን ብዬ ነው። እንደውም አንዳንድ ጊዜ እንደዚህ ቶሎ የሚቆርጥና ውሳኔ የሚሰጥ ሰው ያስፈልገናል። እናትሽ ይሄንን ተመልክታ ባትነግረን ኖሮ እኮ እኛ ላናስበው ምንችል ነበር። ምሩዬ ይሄ ነገር አሳስቦሽ ነው በውስጥ ሲሰስ ታብሰለስ ነበር? አዎ አብረን እየኖርን እኮ እንጋባ ማለቱ ትንሽ ከበደኝ። ምን ማለት ነው የምሩ? ይሄ እኮ ሙሉ መብትሽ ነው። ይኸውልሽ ደግሞ ሰርግና ሞት እኮ በህይወታችን ድጋሚ ተመልሰው የማይመጡ ነገር ናቸው። ይኸውልሽ የኔ ልጅ አንቺ ሲበዛ ለሰው ሀሳቢና ተጨናቂ ነሽ። ይሄ ነገርሽ ደግሞ አንቺን እስኪጎዳ ድረስ መሆን የለበትም። ደግሞ አንቺን የሚያስደስትና የሚያስፈልግሽን ነገር ለሰው ብለሽ መተው የለብሽም። በጣም አስጨንቆኝ ነበር፣ ግን ስነግራችሁ እናንተ ቀለል አድርጋችሁ ስትመልሱልኝ ደስ አለኝ። እሺ አባንስ እንደው ፈራሹ ይባል እንደው ለኔ ለመንገር ይሄን ያህል መጨነቅ ነበርብሽ ምሩ? እንዴ ናኦሚ ምን እያልካት ነው? ቆይ ከአንተ እኔ አልቀርባትም ብለህ ነው አይደለም ምሩ? አዎ ጋሼ ልክ ነው። ኧረ ነው
ሲጀመር ገና ድሮ ነው የገባኝ። እኔ በገዛ ቤቴ ጎረቤት ልጅ ሆኛለሁ። እንግዲህ ምን ታደርገዋለህ? ልጅና አባት ሲግባባ እንግዲህ እንደዚህ ነው። በቃ ለዚህ ደስታችን የሚሆን ቆንጆ ቡና ላፍላ። አይ ኑሩ አባ፣ አሁን ዝም ብለህ ተመለከታት። በዚህ ደስቷ በቃ ለተከታታይ 3 ቀን ያለማቋረጥ ነው ስራ የምትሰራው። ምንም አታርፍም። አሁን ምን አለ ትለኛለህ እንዴ? ሰርጌ ላግባሽ ብለህ እንደዚህ ደስ ካላት ያኔ አለሟን ስታይ ደግሞ ምን ልትሆን ነው በለኛ። አይ እንጃልኝ አባ። ያዛኔማ በቃ ያለማቋረጥ ነው ቀንም ማታም የምትሰራው። ይሁን ግድ የለም።